ሰላም 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 ቤተሰብ እንዴት ናችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ እንግዲህ ማለት ነው በቡሪክ ቤት ፍቅር ፉፉ ቡሪክ ነው መጣል ማለት ነው። እና የዛሬው ቪዲዮአቸው ላይ ግን አስቆኛል፣ በጣም አስቆኛል። እኔ እኮ የእውነት ቡሪክ እኮ ስማርት ልጅ ነው፣ ስማርት ልጅ አያቸዋ። ዛሬ ፉፉን እንግዲህ ስፖርት እያለመደው ነው፣ ሰውነቱ ጠንከር እንዲል ወንድ ወንድ እንዲሆን ምናምን በቃ እና ማለት ነው ዛሬ የእውነት ቡሪክ ይዞት የመጣው ሀሳብ በጣም ተመችቶኛል ማለት ነው። ምክንያቱም ሌላው ቢቀር በቃ በእህት በወንድምነት ጓደኛሞች መሆን እንችላለን ብለው ነው እንግዲህ ተስማምተው የመጡበት እና እንግዲህ ልዕልታችን ደግሞ የለችም ነበረ። እነሱ ተመካክረው ነበረ የመጡት። ከዛ ልዕልቴ ስትመጣ ደግሞ ማለት ነው ውይ እኔ እኮ እንዲሁ የኔ ፋንድሻ እኮ እንዲሁ ስወዳት እኮ የኔ ማር የኔ ልዩ እና በቡሪካ ቤት ስለመጡ ደግሞ ዛሬ ደስ ብሎኛል። ለምን ቡሪካ እንዲሁ እንኳን 50K 100K መግባት አለበት ወንድማችን ማለት ነው። ምርጥ ልጅ የፍቅርዬ መከታ ማለት ነው። እና ግርግሩ ይበቃል፣ ጭቅጭቁ ይበቃል፣ ንትርኩ ይበቃል ብሎ እንግዲህ ዛፉፉም በእህት በወንድምነት ልክ እንደ አብሮ አደጎች እንደ ድሯቸው በፍቅር የቀጠሉ እንዳይመስሏችሁ። በፍቅር አይደለም የቀጠሉት፣ አሁንም የተስማሙት ማለት ነው። ጓደኝነት ታውቁታላችሁ። ሲስተርሊ ብላዘርሊ አብረው ሊሰሩ አብረው ሊሆኑ በቃ እንጂ በፍቅር ምናምን የሚባለው ነገር የለም። እና ፍቅርዬም ተስማምታበት ፉፉም ተስማምቶበት ነው እንግዲህ የሆኑት። እና ደስ ብሎኛል። በነገራችን ላይ ለምን በፍቅር አለመሆኑ ደስ ብሎኛል፣ በጓደኝነት ስለሆነ ደስ ብሎኛል። ምክንያቱም በፍቅር ያው ዘለቄታዊ ስለማይኖረው ለምን ጊዜዋንም ማቃጠል የለበትም፣ እሱም ጊዜውን ማቃጠል የለበትም፣ እሷም ጊዜዋን ማቃጠል የለበትም። ደግሞ ፍርጥም ያለ ወንድ ነው ማግባት ያለባት እዚህም በኋላ ማለት ነው። ፈላ ምናምን ሳይሆን ምራቅ ዋጥ ያደረገ ለእሷ መከታም ይሆናት በቃ ስትሮንግ የሆነ በቃ አለ አይደለ በቃ ኮስታራ ቆፍጣና ወንድ ነው ማግባት ያለባት ብዬ ነው የማስበው ፍቅርዬ ማለት ነው። አቤት እንደዚህ ስል ደግሞ የምትቃጠሉ ደግሞ አላችሁ ወያው በየኮመንቱ እየተከታተላችሁ መቼም እኔ አልጠፋላችሁ ብዬ ነው እንጂ ድራሽን ለማጥፋት ነበር የምትፈልጉት ኮመንት ላይ ማለት ነው። ግን አልጠፋም ኮመንት ላይ እና እኔ ለማንም ጊዜ ቦታም የለኝም እውነት ለመናገር። እንዲህ ሜሪዬ ልዕልቴ የኔ ውድ አንቺን እኮ ይሰድቡሻል እማዬ፣ አታይም ኮመንት እንዴት እንደሚሰድቡሽ የኔ ቆንጆ። ሜሪን መሆን አትችሉም በነገራችን ላይ። አሮጊትም ትሉኛላችሁ። አሁን እኔ አሮጊት አሁን እቺ ሙጤጥዬ እቺ ማር ልጅ አሁን አሮጊት ትባላለች የኔ ውድ። እኔ እኮ ስወዳት አይስወርቱ ጋር በጣም ነው ራሴን የምወደው። የእውነት በጣም ነው የምወደው። ለምን እንደሆነ አላውቅም። ራሴን በጣም እወዳለሁ። ውዶችዬ ውደዱ። እነዚህን እኮ አሮጌት እያልሽ ወልደሽ ታደርሽኛለሽ። ምንድረ ቆይ ልሳደም ነበረ